ልጆች በትምህርታቸው ጎበዝና አእምሯቸው ፈጣን እንዲሆኑ እንፈልጋለን። አእምሯቸው ፈጣንና በትምህርታቸው ጎበዝ እንዲሆኑ ከሚያስችሉ ነገሮች መካከል አንዱ የአመጋገብ ሁኔታቸው ነው። በዛሬው የጤና ወጋችን በአእምሮ እድገት ላይ በጎ ተጽዕኖ ያላቸው 10 ምርጥ የምግብ አይነቶችንና ተጨማሪ ምክሮችን ይዘን ቀርበናል። ቪዲዮውን እያያችሁ ሼርና ላይክ እንድታደርጉ እንደዚሁም ደግሞ ተመሳሳይ የጤና ነክ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ለልጆች የአእምሮ እድገት እጅግ አስፈላጊ ከሆኑ የምግብ አይነቶች መካከል ሁልጊዜም በተደጋጋሚ እንደምንሰማው አሳ የመጀመሪያው ነው። አሳ በውስጡ ኦሜጋ 3 ፋቲ አሲድ የተባሉ ንጥረ ነገሮች በብዛት የያዘ ስለሆነ ለአእምሮ እድገት እጅግ አስፈላጊ ነው። ምክንያቱም አንጎል የተለያዩ ክፍሎቹ ከኦሜጋ 3 ፋቲ አሲድ የተሰራ ስለሆነ ልጆች አሳ ተመግበው ኦሜጋ 3 ፋቲ አሲድ ወደ ሰውነት በሚገባበት ጊዜ አንጎል በተገቢው ሁኔታ እያደገ ይሄዳል። ስለዚህ አንጎል ጤነኛ ይሆናል። አንጎል ጤነኛ ከሆነ ለማስታወስ፣ ትምህርታዊ ትኩረት ለማድረግና የመማር ብቃትን ለማሻሻል እጅግ የሚያግዝ ይሆናል። ስለዚህ ሁልጊዜም ደጋግመን እንደምንሰማው አሳ ለአንጎል እድገት አስፈላጊ ስለሆነ ለልጆች አሳን መመገብ የአንጎል ጤናቸውን የተሻለ ለማድረግና በትምህርታቸው እንዲበረቱ እና ጎበዝ እንዲሆኑ ያደርጋል። በሁለተኛ ደረጃ የምናየው እንቁላል ነው። እንቁላል በውስጡ ብዙ ንጥረ ነገሮች አሉት። የመጀመሪያው ኮሊን የተባለ ንጥረ ነገር ነው። ኮሊን ለአንጎል እድገት የሚረዱ ብዙ ኒውሮ አስተላላፊዎችን ይዟል። ከዛ በተጨማሪ ደግሞ ነገሮችን ለማስታወስ፣ ትምህርትን ለማስታወስ የሚረዳ ጥሩ የሆነ ንጥረ ነገር ነው። እንቁላል ይህንን የያዘ ስለሆነ አንጎል እድገት በጣም አስፈላጊ ነው። ከኮሊን በተጨማሪ እንቁላል በውስጡ ፕሮቲን፣ ቫይታሚን ቢ እና ጤናማ ቅባቶች እንደ ኦሜጋ 3 ፋቲ አሲድ የመሳሰሉ ጤናማ ቅባቶችን ስለያዘ ለአንጎል እድገት ጠቃሚ ምግብ ነው። በሶስተኛ ደረጃ የምናየው ወተትና የወተት ተዋጽኦዎች ነው። ወተትና የወተት ተዋጽኦዎች በውስጣቸው አዮዲን፣ ቫይታሚን ዲ እና ልዩ ልዩ አይነት ፕሮቲኖችን ይዘዋል። አዮዲን፣ ቫይታሚን ዲ እና ፕሮቲኖች ለአንጎል እድገት አስፈላጊዎች ናቸው። በተጨማሪ ደግሞ ኒውሮ ትራንስሚተርስ የምንላቸው በአንጎል ውስጥ የሚገኙ ንጥረ ነገሮች ለነሱ መስሪያ ያገለግላሉ። ስለዚህ እነዚህ ምግቦች በልጆች ሜኑ ውስጥ ማካተት ለአንጎል እድገታቸው አስፈላጊ ነው። ልጆች ጎበዝ እንዲሆኑና ትምህርታቸውን በአግባቡ እንዲማሩ ይረዳቸዋል። ወተትና የወተት ተዋጽኦዎች ከአንጎል እድገት በተጨማሪ ለአንጀት ጤንነት የሚጠቅሙ ፕሮባዮቲኮችንም የያዙ ስለሆነ ለልጆች መመገበው ከአንጎል ጤንነት በተጨማሪ የአንጀት ጤናንም ለመጠበቅ የሚረዱ ናቸው። በአራተኛ ደረጃ የምናየው ለልጆች የአእምሮ እድገት አስፈላጊ የሆኑ የምግብ አይነት ለውዝ እና ለውዝ መሰል ዘሮች ለምሳሌ እንደ ተልባ፣ የሱፍ አበባ፣ የዱባ ዘሮች ናቸው። እነዚህ ለአእምሮ እድገት ጠቃሚ ናቸው። ምክንያቱም በውስጣቸው ኦሜጋ 3 ፋቲ አሲድ አላቸው፣ ፕሮቲን አላቸው፣ ቫይታሚን ኢ፣ ዚንክ እና ማግኒዚየም የተባሉ ንጥረ ነገሮች ስላላቸው ለአእምሮ እድገት እጅግ አስፈላጊዎች ናቸው። በተለይ ደግሞ ለውዝ በውስጡ ያለው የኦሜጋ 3 ፋቲ አሲድ ለአእምሮ እድገት እጅግ አስፈላጊ ነው። ለውዝና ለውዝ መሰል ዘሮችን መመገብ ጤናማና በትምህርታቸው ጎበዝ እንዲሆኑ ይረዳቸዋል። በአምስተኛ ደረጃ የምናያቸው ፍራፍሬዎች ናቸው። ፍራፍሬዎች ጥቅማቸው ምንድነው? የሰው ልጅ ምግብ በሚመገብበት ጊዜ ሰውነታችን ምግቡን ሲጠቀመው መርዛማ ነገሮች ይፈጠራሉ። ተረፈ ምርቶች ናቸው እነዛ። እነዚህ መርዛማ ምርቶች ለአንጎል ጤንነት መልካም አይደሉም፣ አንጎልን ይጎዱታል። ስለዚህ ፍራፍሬዎችን መመገብ ጥቅሙ ምንድነው? ፍራፍሬዎች በውስጣቸው እነዚህን መርዛማ ነገሮች ለማስወገድ የሚረዱ በርካታ ንጥረ ነገሮችን ወይም አንቲኦክሲዳንትን የያዙ ስለሆነ ፍራፍሬዎችን መመገብ ለአንጎል ጤንነት አስፈላጊ ነው። ከፍራፍሬዎች መካከል ሙዝና ፖምን መመገብ ልጆች በደከማቸው ጊዜ ለአንጎል ግሉኮስ ስለሚሰጡ ለትምህርታቸው አስፈላጊ ነው። ሌላው ከፍራፍሬዎች መካከል አቮካዶ ነው። አቮካዶ እንደምናውቀው ጠቃሚ የሆኑ ቅባቶችን እና ቫይታሚን ኤ የበለጸገ ነው። ጤናማ ቅባቶች ኦሜጋ 3 ፋቲ አሲዶች ናቸው። ከጤናማ ቅባቶች በተጨማሪ ደግሞ ቫይታሚን ኢ ይዛል አቮካዶ። ቫይታሚን ኢ ደግሞ አንቲኦክሲዳንት ነው። ያ ማለት መርዛማ ነገሮችን ለማስወገድ ይረዳል። ክቡራን ቤተሰቦች ቪዲዮውን ከወደዳችሁት ብቻ ላይክ እና ሼር አድርጉት። ተመሳሳይ ጤና ነክ መረጃዎች እንዲደርሳቸው ከፈለጋችሁ ደግሞ ቻናሉን ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። በስድስተኛ ደረጃ የምናያቸው አትክልቶች ናቸው። በተለይ ቅጠላማ አትክልቶች ወይም ደግሞ አረንጓዴ አትክልቶችን እንደ ጎመን፣ ብሮኮሊ፣ ስፒናች እነዚህ አንጎላችንን ከመርዛማ ነገሮች የሚጠብቁ የሚከላከሉ እንደ ፎሌት፣ ቫይታሚን ኬ እና አንቲኦክሲዳንት በብዛት ያላቸው ስለሆኑ ልጆችን መመገብ ያስፈልጋል። ልጆች እነዚህን ሲመገቡ ጤናማ አንጎል ይኖራቸዋል። ጤናማ አንጎል አላቸው ማለት በትምህርታቸው ጎበዝ ይሆናሉ። ትምህርታቸውን በንቃትና በትኩረት ይከታተላሉ ማለት ነው። ካሮት፣ ስኳር ድንችና ዱባ እነዚህም ደግሞ በጣም ጠቃሚ ናቸው። በሰባተኛ ደረጃ የምናያቸው ያልተፈተጉ እህሎች ወይም ደግሞ ሙሉ እህሎች ከነሽፋናቸው ማለት ነው። ለምሳሌ እንደ አጃ፣ ገብስ፣ ስንዴ እነዚህ በውስጣቸው በዋናነት የያዙት ግሉኮስ ወይም ካርቦሃይድሬት ነው። ጥቅማቸው ምንድነው? ለአንጎል ፈጣን የሆነ የኃይል ምንጭ ለመስጠትና አንጎል ድካም ሲሰማው ቶሎ ምግብ አግኝቶ ወደ ስራው እንዲመለስና ብርቱ እንዲሆን ያደርጋሉ። በተጨማሪም የአንጀት ጤናን ይጠብቃሉ። ፋይበር በውስጣቸው ስላለ የአንጀት ጤናን ለመጠበቅ ይረዳሉ። ድርቀት እንዳይዛቸው ህጻናት በተለይ
የሚረዱ ናቸው። ልጆች ትምህርታቸውን በአግባቡ እንዲከታተሉ ይጠቅማል። በስምንተኛ ደረጃ የምናያቸው ጥራጥሬዎች ናቸው። ጥራጥሬዎች እንደ ምስር፣ ሽምብራ፣ ባቄላ፣ አተር እነዚህ በውስጣቸው ምን አላቸው? ፕሮቲን፣ ብረት፣ ዚንክና እንዲሁም ደግሞ ካርቦሃይድሬትን በውስጣቸው ይዘዋል። እነዚህ በተለይ እንደ ብረት፣ ዚንክ ለአንጎል እድገት እጅግ አስፈላጊ ናቸው። ልጆች በደንብ መማር አይችሉም፣ ፐርፎርማንሳቸውን በጣም ዝቅ ይላል። የትምህርት አቀባበላቸውና ችሎታቸው ይቀንሳል። ስለዚህ ጥራጥሬዎችን እንደ ምስር፣ ሽምብራና ባቄላ እንዲሁም አተርን መመገብ ያስፈልጋል። በዘጠነኛ ደረጃ የምናየው ቾኮሌትን ነው። ቾኮሌት እንግዲህ ብዙዎቻችን እንደምናውቀው ለጤና የሚመከር ምግብ አይነት አይደለም። ነገር ግን ቾኮሌት ስንሰጥ በከፍተኛ ጥንቃቄ በትንሹ መሆን አለበት። ልጆችም ስለሚወዱት ማብዛት የለብንም። ቾኮሌት ጥቅሙ ምንድነው? ልጆች ትኩረት እንዲያገኙና ስሜታቸው በደንብ እንዲነቃቃ የሚያደርግ በውስጡ ካፌን አለው። ነገር ግን ካፌን ብቻ ሳይሆን አንቲኦክሲዳንት መርዛማ ነገሮችን ከሰውነት ለማስወገድ የሚጠቅሙ ብዙ ንጥረ ነገሮች ስላሉት ጠቃሚ ነው። ቾኮሌትን ስንሰጥ በልክ መሆን መቻል ያለበት። ጥቅሙ ምንድነው? የቾኮሌት ልጆች ትኩረት እንዲያደርጉ የሚያግዝ ነው። በአስረኛ ደረጃ የምናየው ሁላችንም በቀላሉ ማግኘት የምንችለው እና ትኩረት ብዙ የማንሰጠው ነገር ግን እጅግ በጣም አስፈላጊ የሆነ የምግብ አይነት ነው። እሱም ውሃ ነው። ውሃ እጅግ በጣም ጠቃሚ ነው ለአንጎል እድገት፣ ትኩረትን ለመጨመር፣ ለማስታወስ፣ ረጅም ሰዓት ለማንበብ፣ ረጅም ሰዓት ለመከታተል፣ ትምህርትን ለመከታተል፣ ረጅም ሰዓት ክላስ ለመከታተል እጅግ አስፈላጊ የሆነ ነው። ስለዚህ ውሃን ሁልጊዜ ማስታወስ መቻል አለብን። ልጆች ውሃን እንዲጠጡ ማበረታታት ያስፈልጋል። የታሸጉ መጠጦችን ከመጠጣት ይልቅ ውሃን እንዲጠጡ ልጆችን ማበረታታት ያስፈልጋል። እንግዲህ እነዚህ ከላይ የጠቀስናቸው 10 የምግብ አይነቶች ለአንጎል በጎ ተጽዕኖ ያላቸውና ልጆች በትምህርታቸው እንዲበረቱና ጎበዝ እንዲሆኑ የሚረዱ ናቸው። ነገር ግን እነዚህ ምግቦች ስንሰጥ ትኩረት ማድረግ ያለብን 3 ነገሮች አሉ። የመጀመሪያው ትኩረት ማድረግ ያለብንና ጥንቃቄ ማድረግ ያለብን ነገር ምንድነው? አንድ ምግብ ላይ ብቻ ማተኮር አያስፈልግም። ሁሉንም ከላይ የጠቀስናቸውን 10 ምግቦችም እየቀላቀልን በመደበኛነት ፕሮግራም አውጥተን ለልጆች መስጠት ያስፈልጋል። በሁለተኛ ደረጃ በከፍተኛ ሁኔታ የተቀነባበሩ ምግቦችን ወይም ደግሞ የታሸጉ ምግቦችን ለልጆች መስጠት አያስፈልግም። ምክንያቱም በውስጣቸው የስኳርና ትራንስ ፋት ያላቸው ምግቦች ስለሆኑ ለአንጎል ጤንነትና ለአጠቃላይ ለሁሉም የሰውነታቸው ክፍል ጤንነት በጎ አይደሉም። በሶስተኛ ደረጃ ማወቅ ያለብን የተመጣጠነ ምግብ ብቻውን የልጆችን አንጎል ለማሳደግ በቂ አይደለም። ከተመጣጠነ ምግብ በተጨማሪ ደግሞ ልጆች በቂ እንቅልፍና በቂ እረፍት እንዲሁም ደግሞ የአካል ብቃት እንቅስቃሴ መስራት ያስፈልጋቸዋል። የተመጣጠነ ምግብ ብቻ ሰጥተን መደበኛ እንቅልፍ ወይም ደግሞ በቂ እንቅልፍና የአካል ብቃት እንቅስቃሴ የማይሰሩ ከሆነ ልጆች እንደፈለግነው የአእምሯቸው እድገት ጤናማ ሊሆንልን አይችልም። ልጆቹም በትምህርታቸው እኛ በምንፈልገው መጠን ጎበዝ ሊሆኑ አይችሉም። የዛሬው የጤና ወጋችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። ተመሳሳይ ጤና ነክ መረጃዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።